የኳስ አፍቃሪዎች በሙሉ እንኳን ደስ አላችሁ! የሳምባው ንጉሥ ወደ እግር ኳስ ሜዳ ተመልሷል። Algo siento en mi cabeza, me duele hace varios días. Mis palabras se me enredan, no hablo bien todavía. Mis ojos mucho me pesan, se acaba la salud. Y nunca pensé que caminar luego me costaría. Me decía un viejo mientras sus ojos lloraban de querer volar lejos, mientras al cielo miraba todavía recordaba cuando duro. ሮናልዲኒዮ ዲያሲስ ሞሬራ በ46 ዓመቱ ወደ እግር ኳስ ተመልሷል። የእግር ኳስ አፍቃሪዎች በሙሉ እንኳን ደስ አላችሁ! በድጋሚ እግር ኳስን በፈገግታና በድምቀት ያጫውተን የነበረው የብራዚልና የዓለም እግር ኳስ አፈ ታሪክ ሆኖ የነበረው ሮናልዲኒዮ ዲያሲስ ሞሬራ ያልተጠበቀ ታላቅ ዜና ይዞልን መጥቷል። በ46 ዓመቱ ከ11 ዓመታት ረፍት በኋላ እንደገና ወደ ፕሮፌሽናል እግር ኳስ ሜዳ በመመለስ በሙያ አሰልጣኝነት ሳይሆን በተጫዋችነት የመጨረሻውንና 300ኛ ግቡን ለማስቆጠር መዘጋጀቱን ይፋ አድርጓል። ዓለም አቀፍ የስፖርት መገናኛ ብዙሃን ባወጡት አዲስ ዘገባ ሮናልዲኒዮ ወደ የትኛው የጣሊያን ክለብ አቀና? ይህን ያህል ዘግይቶ ወደ ሜዳ ለመመለስ ያበቃውስ ምንድን ነው? ይህንን አስደሳች የስፖርት ዘገባ ይዘንላችሁ ቀርበናል። ከ12ኛ ክፍል ተፈታኞች 87.2% ወደ ዩኒቨርሲቲ ማለፍ አልቻሉም። በኢትዮጵያ የሚገኙ ሚሊዮን አባወራዎችን ተማሪዎችንና ወላጆችን ያስደነገጠና የዘንድሮ የ12ኛ ክፍል ሀገር አቀፍ ፈተና ከወሰዱ ተማሪዎች መካከል 87.2% የሚሆኑት ወደ ዩኒቨርሲቲ የሚያሳልፍ ማለፊያ ውጤት ማምጣት አለመቻላቸው ተገለጸ። ይህ ማለት ከተፈተኑት መካከል የዩኒቨርሲቲ በር የተከፈተላቸው 12.8% የሚሆኑት ብቻ ናቸው። ለመሆኑ የትምህርት ሚኒስቴር አስቀምጦት የነበረው 15% ግብ ለምን ሳይሳካ ቀረ? የዚህ ግዙፍ ውድቀት መጠን መንስኤው ምንድን ነው? አጠቃላይ ዝርዝር መረጃውን ይዘንላችሁ ቀርበናል። እስከ መጨረሻው አብራችሁን ቆዩ፣ ትሰሙታላችሁ። በ2000ዎቹ መጀመሪያ ላይ በባርሴሎና በኤሲ ሚላን እና በብራዚል ብሔራዊ ቡድን ውስጥ ኳስ ሲነካ መላው ዓለምን በድንጋጤና በአድናቆት ይከታተሉ የነበረውን ያንን አስደናቂ ተጫዋች ሮናልዲኒዮ ዲያሲስ ሞሬራ እግር ኳስን ስፖርት ብቻ ሳይሆን ጥበብና ደስታ አድርጎ ያሳየን ድንቅ ኮከብ ነው። በ2005 የባላንዶር አሸናፊ የሆነውና በ2002 የዓለም ዋንጫን ያነሳው በ2015 ከፍሉሚኔንሴ ጋር ከተለያየ በኋላ ጫማውን ሰቅሎ ነበር። ነገር ግን የኳስ ፍቅርና የውስጥ ስሜት ፈጽሞ አያረጅም። ዛሬ በ46 ዓመቱ በተካሄደ ልዩ ዝግጅት በሺዎች የሚቆጠሩ ደጋፊዎች በተገኙበት በጣሊያን የባህር ዳርቻ ላይ ተገኝቶ በእግሬ ላይ አሁንም ኳስ አለች፣ 300ኛ ግቤን አግብቼ ታሪክ ለመስራት ዝግጁ ነኝ ሲል አስታወቀ። እግር ኳስ አፍቃሪዎች በድጋሚ ያንን ድንቅ ፈገግታና አስደናቂ የስኪል ትርኢት በሜዳ ላይ ለማየት በከፍተኛ ጉጉት በመጠባበቅ ላይ ይገኛሉ። ሮናልዲኒዮ በ46 ዓመቱ ወደ ፕሮፌሽናል እግር ኳስ ለመመለስ ከጣሊያኑ የ3ኛ ዲቪዚዮን ክለብ ራቬና ጋር ተቀላቅሏል። ሮናልዲኒዮ በሙያ ሕይወቱ ለክለቦችና ለብራዚል ብሔራዊ ቡድን 299 ግቦችን ያስቆጠረ ሲሆን አሁን ዋናው ዓላማ 300ኛ ግቡን ማስቆጠር ነው። ሮናልዲኒዮ በተጫዋችነት ብቻ ሳይሆን የክለቡ ባለአክሲዮን ሆኖ ይሰራል። የክለቡ ባለቤት አግናዚዮ እንደገለጹት የሮናልዲኒዮ መመለስ ለንግድ ማስታወቂያ ብቻ ሳይሆን በእውነትም የመጨረሻውን ግብ ለማስቆጠር ታስቦ የተደረገ ነው። ሮናልዲኒዮ በጥሩ አካላዊ ብቃት ላይ እንደሚገኝና ለመጫወት ዝግጁ መሆኑ የገለጸ ቢሆንም በሜዳ ላይ የሚሰጠውን የመጫወቻ ደቂቃ የሚወስነው ግን በክለቡ አሰልጣኝ እንደሆነ ተነግሯል። አንድ ተማሪ ለ12 ዓመታት ያህል ደብተርና እስክርቢቶን ይዞ በብርድና በሐሩር ሲማር የሚቆየው መጨረሻዋን
የዩኒቨርሲቲ የመግቢያ ፈተና አልፎ ህልሙን ለማሳካት ነው። ወላጆችም የልጆቻቸውን ስኬት ለማየት የማይከፍሉት መስዋዕትነት የለም። ነገር ግን ውጤቱ ይፋ ሲደረግ በሺዎች የሚቆጠሩ አባወራዎች ቤት ውስጥ የታየው ሐዘንና ተስፋ መቁረጥ ከባድ ነበር። ልጄ አላለፈም የሚለው መሪር እውነት የብዙዎችን ተስፋ አጨልሟል። በትምህርት ሚኒስቴር በኩል ጥብቅ የፈተና ቁጥጥርና የተሰረቁ ፈተናዎችን ማስቀረት የተቻለ ቢሆንም የትምህርት ጥራቱ መውደቅና የተማሪዎች መሰረታዊ ዕውቀት ማነስ ግን አሁንም አገሪቱን እያሰቃየ ይገኛል። ከፋኖ ከህወሓት ውጊያና ከአካባቢ አለመረጋጋት ጋር ተያይዞ በበርካታ ክልሎች ትምህርት በስነ ስርዓቱ አለመካሄዱ፣ የትምህርት ቤት ግብዓቶች ማነስና የተማሪዎች የጥናት ባህል መዳከም፣ የአስተማሪዎች የማስተማር አቅም ይህንን አስደንጋጭ ቁጥር ወስዶታል። ምንም እንኳን የዘንድሮ ውጤት ካለፈው ዓመት 8.9 በመቶ ጋር ሲነጻጸር የ3.9 በመቶ ጭማሪ ቢያሳይም አሁን ግን 87% በላይ የሚሆኑ ወጣቶች ከዩኒቨርሲቲ ውጭ መቅረታቸው ለሀገሪቱ የሰው ኃይልና የወደፊት ዕድል ትልቅ የቤት ሥራ ፈጥሯል። የዘንድሮ 12ኛ ክፍል ሀገር አቀፍ ፈተና ከተፈተኑ ተማሪዎች መካከል 87.2 የሚሆኑት ማለፊያ ውጤት አላመጡም። የማለፊያ ምጣኔ ወይም ወደ ዩኒቨርሲቲ የሚያሳልፍ ውጤት የሚያመጡ ተማሪዎች 12.8 በመቶ ብቻ ናቸው። የትምህርት ሚኒስቴሩ ፕሮፌሰር ብርሃኑ ነጋ ተማሪዎችን ወደ ዩኒቨርሲቲ የማሳለፍ ግባቸውን 15 በመቶ አድርገው አስቀምጠው የነበረ ቢሆንም የዘንድሮ ውጤት ይህንን ግብ ሳያሳካ ቀርቷል። ወደ ዩኒቨርሲቲ ማለፍ ላልቻሉት ተማሪዎች የሚሰጡ የማካካሻ ወይም ሬሜዲያል ፕሮግራሞችና የሙያ ትምህርት ቲቪቲ አማራጮች ላይ መንግስት ትኩረት እንደሚያደርግ ይጠበቃል። የ12ኛ ክፍል ተማሪዎች የማለፍ ምጣኔ አሁንም ዝቅተኛ መሆኑ ዋናው ምክንያት የትምህርት ጥራት መውደቅ ነው ወይስ የፈተናው መክበድ ወይም ደግሞ ሌላ ምክንያት አለ? የእርሱ አስተያየት ከታች በኮመንት ይጻፉልን። ቪዲዮን ላይክ እና ሼር በማድረግ ለሌሎች እንዲደርስ አድርጉ። ቻናላችንን ሰብስክራይብ በማድረግ የደወል ምልክቷን መንካታችሁን አትርሱ። በሚቀጥለው አዲስ መረጃ እስከምንገናኝ ሰላም።